السلام عليكم ورحمة الله وبركاته በድጋሚ ውድ ወንድሞች እህቶች አይ ሆፕ ረመዳን በጥሩ ሁኔታ እየሄደላችሁ ነው። አላህ በቀረውም ጊዜ የምንጠቀምበት ያድርግልን ኢንሻአላህ። አይ ቲንክ ኡስታዝ ባህሩ ገብተሃል አይደል? ገብቻለሁ አለ። ማሻአላህ ጀዛኩሙላህ ኸይር ኡስታዝ፣ እንኳን ሰላም መጣ፣ እንኳን ሰላም አገኘንህ በድጋሚ። አልহামዱሊላህ እንግዲህ ያው እዛ አዲስ አበባ አካባቢ በነበርኩበት ጊዜ ኢንፐርሰን በነበሩ ሙሐደራዎች የተለያዩ መስጂዶች ላይ ክሎዝሊ ከታተለህ ነበር አልহামዱሊላህ። ከዛ በኋላ ደግሞ በተለያዩ ሚዲያዎች አፍሪካን ቲቪ ጨምሮ በሃሩን ሚዲያ በተለያዩ ሚዲያዎች እናገኛለን። አላህ ምትሰጠንን ዕውቀቱላ የምንጠቀምበት አላህ ያድርግልን። በጣም ነው የምንወድ ኡስታዝ። ሰፊ ቶፒክ ነው ያስከውና እንዴት እንደምጨርሰው አላቅም። በ45 ደቂቃ ውስጥ ወደ አንተ ቀጥታ ብሄድ ይሻላል እኔ ጊዜን ከመወስድብህ። በአብዛኛው ሰው እዚህ አካባቢ ያለ ካንተ ጋር ጥሩ ትውውቅ ስላለ ወደ ማስተዋወቁ አልሄድኩኝም እና ኢንሻአላህ ምን ጨምረው ነገር ካለ አንተ ጨምርበትና ኢንሻአላህ ወደ ሙሐደራው እንሂድ። مرحبا بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ወንድሞቼ እህቶቼ በያላችሁበት እንግዲህ አላህ Subhanahu Wa Ta'ala ሰላማችሁን ያብዛ። የአላህ በረከቱ ነቱ ከእናንተ ጋር ይሁን። በመጀመሪያ ደረጃ ያው እንግዲህ ጊዜው ቢዘገይም እንኳን ለተባረከው ለረመዳን ወር በሰላም አደረሳችሁ። ዛሬ ምናልባት 14ኛው ሌሊት ላይ ነው ያለነው። ኢንሻአላህ ረመዳኑን አጋምሰነዋል። እስካሁን የሰራነውንም አላህ ይቀበለን። ምናልባት ያጎደልነውም ያጠፋነውም ሰው ነንና አይጠፋም። ስለዚህ ይህንንም ደግሞ የምናስተካክልበት ቀሪው ጊዜ እንዲሆን እየተመኘው ያው ወደ ርዕሱ ብገባ ይሻላል። በመግቢያ በመንደርደሪያ ብዙ ሰዓታችንን ባናባክንና እኛም ጋር መሽተዋል። ለእናንተ ምናልባት ጊዜው ቀን ሊሆን ይችላል። ነገር ግን እኛ ጋር አሁን ወደ 5 ሰዓት ከ5 አካባቢ ያመለክታል። ለማንኛውም የተሰጠኝ ርዕስ ዘካ አፈጻጸሙና ደረጃው የሚል ነው። በእርግጥ ይሄ ርዕስ ያው አንገብጋቢና ወሳኝ ከሚባሉ ርዕሶች አንዱ ነው። በነገራችን ላይ እስልምና ሃይማኖት እንግዲህ የማህበራዊ ችግሮችን የሚፈታበት የራሱ በርካታ መፍትሄዎች አሉ። ዘካ እንግዲህ በተለይ ይሄ ሙሽኪለቱል ፈቅር የሚባለውን ድህነትን ዲናችን ከሚቀርፍባቸውና ገንዘብ ደግሞ በተወሰነ የህብረተሰብ ክፍሎች ዘንድ ብቻ ተከማችቶ ሌሎች ተጎጂ እንዳይሆኑና ያን ተከትሎ ደግሞ ሌላ ማህበራዊ ቀውስ እንዳይፈጠር ሲል ረቡል ዓለሚን ዘካን ግዴታ አድርጓል። በነገራችን ላይ ያው በእስልምና ውስጥ የተተወ የቀረ አንድም የህይወት ዘርፍ የለም። ለሁሉንም ዘርፍ ኢስላም ይዳስሳል። ኢስላም አቂዳ ነው፣ እምነት ነው። ኢስላም ስርዓት አምልኮ አለው። ኢስላም የማህበራዊ ችግሮችን እንዴት ሰዎች ማስተናገድ እንዳለባቸው በተለይ ደግሞ ከሙዓመላ ጋር በይነሰባዊ ግንኙነት የሚባለውን መስተጋብር የራሱ የሆነ ያስቀመጣቸው ደንቦችና ስርዓቶች አሉ። ከዚያም አልፎ ዓለም አቀፍ ግንኙነት ፖለቲካውንም የትኛውንም የህይወት ዘርፍ የተወው ነገር የለም። አላህ በቁርአኑ ላይ ማፈረጥና ፊል ኪታቢ ሚን ሸይኢን በመጽሐፉ ውስጥ እኛ አንድንም ነገር አልተውንም ብሏል። ሁሉንም ነገር አስቀምጧል። ቁርአኑን ቲቢያናን ሊኩል ሸይኢን ያለው አላህ ለሁሉም ነገር ማብራሪያ ለሁሉም ነገር መግለጫ አድርጎ ነው አላህ Subhanahu Wa Ta'ala ቁርአኑን ያወረደውና የቁርአኑ ዓላማም እንግዲህ የሰው ልጆችን ህይወታቸውን ትክክለኛ አቅጣጫ ማስያዝ የሰው ልጆች በዚህ ዓለም ውስጥ በሚኖሩበት ሰዓት ህይወታቸው መስመር ስቶ ሌላ ዓለም ውስጥ እንዳይገቡና እንዳይሳሳቱ ነው። ይሄ መጀመሪያ ጥንትም አላህ Subhanahu Wa Ta'ala አባታችን አደምና እናታችን ሐዋን ወደ ምድር ሲያወርዳቸው فإما يأتينكم مني هدى فمن اتبع هداي فلا يضل ولا يشقى ያለው እንግዲህ ከኔ የሆነ መምሪያ በሚመጣላችሁ ሰዓት
ያን መምሪያን የተከተለ ሰው ፈጽሞ በምድር ላይ አይሳሳትም፣ ለቢስም አይሆንም፣ ሁለቱም ሀገር ስኬታማ ይሆንለታል ብለው አላህ አስቀምጧል። ወመን አዕረض አን ዚክሪ ፈኢነ ለሁ መዒሸተን ضንካ ነው። ከኔ መምሪያ ከኔ ተግሳጽ የሚሸሽ ሰው ካለ ደግሞ ህይወቱ ያው የጭንቅ ህይወት እንደሚሆን ገልጸዋልና እዚህ ቦታ ላይ ዲናችን እንግዲህ የተው ነገር የለም፣ ሁሉንም የህይወት ክፍላችንን ይዳሰሳልና ዲናችን ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ነው። እንግዲህ ቁል ኢነ ሶላቲ ስግደቴም ይሁን እርዴም ይሁን ወይም ደግሞ ጀሚዕ ኢባደቲ ሁሉም አምልኮዬ ህይወቴም ሞቴም ለዓለማቱ ጌታ ለአላህ ነው በል። በዚህ ደግሞ አላህን የሚሻረከው የለም፣ በዚህ ነው የታዘዝኩት በል። ወቢዛሊከ ኡሚርቱ አነ አወሉል ሙስሊሚን በል ተብሎ ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ትእዛዝ ተሰጥቷቸዋልና ዲናችን ሰፊ ነው፣ ብዙ ነው። ግን ብዙ ነው ተብሎ ደግሞ ውስብስብ ነገር አይደለም። ሰዎች ከዲኑ የሚችሉትን ያህል እንዲፈጽሙ አቅማቸው የፈቀደውን ነገር ሸሪዓው ያዛል። እንደማወቅ እንደ እውቀት ሁሉንም የቻልነውን ያህል ማወቅ፣ በመርህ ደረጃ ሁሉንም ነገር መቀበል ግድ ይለናል። ተግባራው ላይ ደግሞ አንጻራዊ እንደ አቅማችንና እንደ ችሎታችን ነው እና ዲናችን እንግዲህ የተወው ነገር አንድም ነገር የለም፣ ሁሉንም ነገር አንስተዋል። በተለይ ደግሞ በሙስሊሞች መካከል አብረው ሲኗኗሩ ሀብታሞቹ ገንዘብ ያላቸው ሰዎች እየበሉ እየጠጡ እነሱ እየተዝናኑ ድሃ ወገኖቻቸው ደግሞ ጉልበታቸውን ታቅፈው ሆዳቸውን አስረው ተርበው እንዲቀመጡ ዲናችን አይፈልግም። ኢነመል ሙእሚኑነ ኢኽዋን ያለው ምእመናኖች ወንድማማቾች ናቸው ብሏል። ወንድማማችነት ደግሞ በቃል ብቻ ሳይሆን በተግባርም ጭምር የሚገለጽ ነው። መሰሉል ሙእሚኒነ ፊ ተዋድሂም ወተራሑሚሂም ሙስሊሞች ሲዋደዱ ሲተዛዘኑ ተዓጡፊን አንዱ ለሌላው እንግዲህ ሲያስብ ሲጨነቅ ከመተሊል ጀሰዲል ዋሂድ እንደ አንድ አካል ናቸው። አንዱ የሰውነት ክፍል ሲታመም መላው የሰውነት እንደሚታመመው በእንቅልፍ በትኩሳት እንደሚተባበረው ልክ እንደዚያ ነው። ይሄ ሐሳባዊ ብቻ ሳይሆን ወደ መሬትም ጭምር የሚወርድ ነው። ለዚህ ነው እንግዲህ አላህ ሱብሓነሁ ወተዓላ እንግዲህ ሙስሊሞች ለገንዘብ ያላቸው አቅም ያላቸው ሙስሊሞች ላይ ከገንዘባቸው የተወሰነ ፐርሰንት ለድሃ ወገኖቻቸው ወጭ እንዲያደርጉና ከገንዘባቸው ላይ በየዓመቱ ካላቸው ክምችት ላይ ኒሷብ እንግዲህ ወደፊት የምናየው ነው። በዛ ኒሷብ ከሞላ ከዚያ ላይ የተወሰነ ፐርሰንት ወደ ድሃዎች ከገንዘባቸው እንዲያዘዋውሩ ረቡል ዓለሚን አዟል። ይሄንን አለማድረግ ደግሞ ምናልባትም የአላህ ረሕመት አላህ እንግዲህ የሚያዝነው ለሚያዝኑት ነው። መን ላ የርሐም ላ ዩርሐም የተባለው የማያዝን አይታዘንለትም ተብሏል። የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ፣ በምድር ላለው እዘኑ በሰማይ ያለው ጌታችሁ አላህ ያዝንላቸዋል። አራሒሙን የርሐሙሁም ረሕማን ብለው ነቢያችን ሰለላሁ ዐለይሂ ወሰለም አስቀምጠዋልና ረሕመት ሰዎች አጥተው እንግዲህ አንዳቸው ለሌላቸው መተሳሰብን ትተው ገንዘቡን እኔ ብቻ ልብላው ብሎ ስግብግብነት ሲበዛ ይሄ ሰልፊሽነት በጣም እየጨመረ በሚሄድበት ሰዓት ያው ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩ ሰዎች ዘካ ማውጣት ሲተው ምን ሊከሰት እንደሚችል በሐዲሳቸው በተለይ ማጃ የተናገሩት ሐዲስ ላይ ነቢያችን ወለም የምነዕ ቀውሙን ዘካተ አምዋሊሂም ኢላ ሙኒዑ ልቀጥረ ሚነ ሰማዕ ይላሉ። ወለው ለበሃኢሙ ለም ዩምጠሩ። እንደው ሰዎች አላህ ግዴታ ያደረገባቸውን ዘካ ማውጣት ከተውና ዘካ አንሰው ካሉ ሙስሊሞች በሙስሊሞች ላይ ሲጨክኑና ዘካቸውን ማውጣት ሲተው ሰማይ ራሷ ዝናብ ትከለክላቸዋለች። ምድርም የምትሰጠውን በረከት እየቀነሰች ነው የምትሄደው። እንስሳቶች ባይኖሩ ኖሮ ከቶንም እንደውም ጭራሽ አላህ ዝናብም አያዘንብላቸውም ነበረ፣ ድራሻቸውን ያጠፋቸው ነበር እስከ ማለት ድረስ ነው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትና ይሄ የዘካን ምን ያህል ከባድ እንደሆነና ደረጃው ምን ያህል እንደሆነ የሚያሳየን ነው። የዓለም ስርዓት ሁሉ ሊዛባ የሚችልበት ተጨባጭን ሊፈጥር እንደሚችል ነው የሚያሳየው። ዘካ እንግዲህ በእስልምና ውስጥ ያው ደረጃውን ስንመለከት ሩክኑን ሚን አርካኒል ኢስላም ነው። ከኢስላም ነቢያችን ሰለላሁ ዐለይሂ ወሰለም ቡኒየል ኢስላሙ አላ ኸምሲን ብለው እስልምና በአምስት ነገሮች ላይ ተገንብተዋል ብለው የመጀመሪያው ሸሃደተይንን ያነሱት ከአላህ በስተቀር ሌላ አምላክ እንዳሌለ ነብዩ መሐመድ የአላህ መልእክተኛ መሆናቸውን መመስከር ነው። ይሄ እንግዲህ
እያንዳንዱ ሙስሊም በነፍስ ወከፍ የሚያውቀው ነው አርካነል ኢስላም የሚባለው ነገርና ከዚያ ከአርካነል ኢስላም በሶስተኛ ደረጃ የተጠቀሰው ከሰላት ቀጥሎ ዘካ ነው። ይሄ ዘካ የሚባለው ዑለማዎቻችን ሲያስቀምጡት ሩክን ዐዚም ነው የሚሉት ወሸዒረቱን ዛሂራ በጣም ትልቅ የሆነ የኢስላም ማዕዘን ነው። ብዙ ጊዜ ሰላትና ዘካ አንድ ላይ ተቆራኝተው ነው የሚመጡት። ሰላት እንግዲህ አካላዊ አምልኮ ለፈጣሪያችን የምናደርገው ሲሆን ከአካል ጋር የተያያዘ፣ ዘካ ደግሞ ከገንዘባችን ጋር ቀጥተኛ ቁርኝት ያለው ነው። ሰላት የሰዎች ሐቅ ሲሆን ዘካ ደግሞ ሰላት የአላህ ሐቅ ሲሆን ዘካ ደግሞ የሰዎች ሐቅ ነው ብለው ያስቀምጣሉ። ዘካ እንግዲህ ሙእሚኖችንና ሙናፊቆችን የሚለይ ትልቅ ሃይማኖታዊ መገለጫ ነው። ዘካ ነፍሳችንን ከስስታምነት፣ ከንፉግ፣ ከስግብግብነት፣ ከንፍገት የምናጸዳበት ትልቅ መሳሪያ ነው። ሰዎች በተፈጥሯቸው ስስታሞች ናቸው። አላህ እንዳስቀመጠው ወኡሕዲረቲል አንፉሱ አሹሐ ይላል። ነፍሶች ሲባሉ ስስትን የተጣሉ ናቸው ማለት በቃ ስስት ጠቢያቸው ነው። ወመን ዩቀ ሹሐ ነፍሲ ፈኡላኢከ ሁሙል ሙፍሊሁን ነው የሚለው። ይሄ ነፍሱ ውስጥ ያለውን ንፍገት የሚባለው ስግብግብነት፣ ለሌሎች አልሰጥም ለኔ ብቻ የሚለውን ነገር ከራሱ ላይ የሚከለከሉ እና ከእንዲህ አይነት ነገር ራሳቸውን የሚጠብቁ ሰዎች እነዚህ ፈኡላኢከ ሁሙል ሙፍሊሁን ብሎ ነው አላህ ሱብሓነሁ ወተዓላ በቁርአን ላይ የሚድኑት ፈላህ ነጃ የሚወጡት እነሱ ናቸው ብሎ ነው ያስቀመጠው። ስለዚህ የዘካ ትልቁ ዓላማ ሰውን ከመጥፎ ለኔ ባይ ብቻ ከሚለው ስሜት ማውጣት፣ ነፍስን ማጥራት፣ ከዚያም ባሻገር ገንዘባችንም እንዲባረክ የሚያደርግ ነው። ዘካ አንድ ሰው ሲለምድ በዘካ አማካኝነት ቀስ ቀስ እያለ ማለት ነው ያንን አብሮት ከተፈጥሮ ጋር የነበረውን ባህሪ መስበር የሚችልበትና አዲስ ባህሪ እንዲላበስ የሚያደርግ ነው። ለዚህ ነው ለነቢያችን ሰለላሁ ዐለይሂ ወሰለም ኹዝ ሚን አምዋሊሂም ሰደቀተን ቱጠሂሩሁም ወቱዘኪሂም ቢሃ ወሰሊ ዐለይሂም ኢነ ሰላተከ ሰከኑን ለሁም ወላሁ ሰሚዑን ዐሊም ብሎ ከገንዘባቸው ላይ ሰደቃ ውሰድ፣ ዘካ ማለት ነው። እዚህ ቦታ ላይ የተፈለገው ቱጠሂሩሁም አንተ በሱ አማካይነት በዘካው አማካይነት የምታጠራቸው የሆነች ወቱዘኪሂም ቢሃ ነው። እንግዲህ በዛ በዘካ ገንዘባቸው እንዲፋፋ የሚያደርግ ገንዘባቸውም እንዲፋፋ የሚያደርግ እነሱንም ደግሞ ከስግብግብነት ከንፉግነት ከመሳሰሉ መጥፎ አኽላቆች ከመጥፎ ስነ ምግባሮች የሚያጠራቸው የሆነ ሰደቃን ውሰድ ብሎ ነው አላህ ሱብሓነሁ ወተዓላ ያስቀመጠው። ወሰሊ ዐለይሂም ደግሞ ዘካውን አምጥተው ሲሰጡ ዱዓ አድርግላቸው፣ ያንተ ዱዓ ኢነ ሰላተከ ሰከኑን ለሁም አንተ ለነሱ የምታደርገው ዱዓ ለነሱ ፎይታ ይሰጣቸዋል ብሎ አላህ ሰሚ አዋቂ ነው ብሎ ነው ያስቀመጠውና እዚህ ቦታ ላይ ገንዘብ ይሄ ዘካ የሚባለው ነገር ትልቁ ዓላማ ሰዎችን ከመጥፎ ስነ ምግባር፣ በነገራችን ላይ እስልምና ህግጋቶች እያንዳንዱ ዒባዳ ስንመለከተው የሚፈሳው በአጠቃላይ ወደ ስነ ምግባር ወደ ከፍተኛ ስነ ምግባር ሰዎችን ማድረስ ነው። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢነማ ቡኢስቱ ሊኡተሚመ መካሪመል አኽላቅ ይላሉ። እኔ የተላኩትማ መልካም ስነ ምግባርን ላሟላ ነው ብለው ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። መልካም ስነ ምግባርን ላሟላ ብቻ ነው የተላኩት ሲሉ እንዴት ነው ሰላቱ፣ ዘካው፣ ሐጁ፣ ሸሃደተይኑ እንደዚህ የመሳሰሉት በአጠቃላይ ጾሙ እነዚህ አልተላኩም ወይ እንዳይባል እነዚህም በሙሉ እያንዳንዳቸውን አርካነል ኢስላምን በሙሉ አንስተን ብንወስድ ተውሂድ የሚባለው ነገር ኢማን የሚባለው ነገር ራሱ ምን ነው የሚወልደው? መልካም ስነ ምግባርን ነው። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲሳቸው ላይ ሲያነሱ ከናንተ አክመሉል ሙእሚኒነ ኢማናን አህሰኑሁም አኽላቀን ይላሉ። ከሙእሚኖች በኢማናቸው ከፍተኛ ደረጃ የደረሱት የሚባሉት ስነ ምግባራቸው ከፍተኛ ደረጃ የደረሰ ነው ይላሉ። ኢማን ከፍ ሲል ስነ ምግባር አብሮ ከፍ ይላል። ሰላትንም ስንመለከት እዚህ ጋራ እነ ሰላተ ተንሃ አኒል ፈሕሻኢ ወልሙንከር ብሎ ከመጥፎ ከሚያጸያፊ ከሆኑ ነገሮች ተከለከላለች ይላል። ጾምም ጋር ስንመጣ ስነ ምግባራችንን ማረም ነው። ምን ለሜታ አቀው ለዙር ወልዓመለ ቢሂ ተብሏል። ይሄ ውሸት ንግግር ከመናገር ያልተቆጠበ በዛ ከመስራት እንደው ምግብ መጠጥ መተው ብቻ ፋይዳ የለውም ስነ ምግባሩን ካላረቀው እየተባለ ነው። ሐጅም ላይ ስንመጣ ስትመለከቱ የሚገርም ነው። ሐጅ ላይ ራሱ በቃ ፈመን ፈረደ ፊሂ ሚነል ሐጅ ፈላ ረፈተ ወላ ፉሱቀ ወላ ጅዳል ሐጅ ላይ የገባ ሰው ብልግና ንግግር መናገር፣ የአመፅ ተግባር መፈጸም፣ ከሰዎች ጋር ጉንጭ አልፋ ክርክር፣ አላስፈላጊ ነገር ውስጥ ከመግባት ሀታ እንደው ባለሐቅ ቢሆን እንኳን ክርክር የሚባል ነገር የለም ተብሎ ይህም ስነ ምግባርን ማስለመድ ነው። እዚህ ጋር አሁን ዘካም ላይ ስንመጣ በቃ ዋናው ቱጠሂሩሁም ወቱዘኪሂም ቢሃ ነው። ሰዎችን የሚያጠራቸው እንደዚሁም ገንዘባቸውን የሚያፋፋ የሆነ
ከስግብግብነት ከራስ ወዳድነት የሚያጠራ ነገር ነውና አጠቃላይ የዘካ ትልቁ ዋነኛው ዓላማው ወገኖቻችንን ከመርዳት ባሻገር ማህበራዊ ችግራቸውን ከመቅረፍ አልፎ በምንድነው አረቅና በስነ ምግባራቸው ሰዎች ከፍ እንዲሉ ማድረግ ነው። ይሄንን ነው እንግዲህ አላህ Subhanahu Wa Ta'ala ቁርአን ላይ ያስቀመጠው። ቁርአን ላይ ብዙ ቦታ ወአቂሙ ሰላተ ወአቱ ዘካተ እያለ ሰላት ስገዱ ዘካ ስጡ የሚሉ አንቀጾች ብዙ ናቸው የምናገኛቸውና ለምሳሌ አንድ ሙሽሪክ የሆኑ ሰዎች ራሱ ወደ ኢስላም ሲገቡ ፈኢንታቡ ወአቃሙ ሰላተ ወአተው ዘካተ ፈኢኽዋኑኩም ፊዲን ፈኸሉ ሰቢለሁም እያለ እነሱ ተውባ ካደረጉ ሰላት ከሰገዱ ዘካ ከሰጡ እያለ ከሰላት ጋራ ጎን ለጎን ነው ከሻሃደተይን ጋር አንድ ላይ ነው አላህ Subhanahu Wa Ta'ala የሚያነሳውና እዚህ ቦታ ላይ ዘካ የሚባለው ነገር በቃ አንድ ሰው ሙስሊም ነኝ ብሎ ኢስላምን ሲቀበል አውቶማቲካሊ ግዴታ የሚሆንበት ነገር ነው ገንዘብ እስካለው ድረስ ማለት ነው። ሙአዝ ኢብኑ ጀበልን ወደ የመን ሲልኩት አህለል ኪታቦች ጋር ነው የምትሄደው መጀመሪያ ስለ ሻሃደተይን ስለ ተውሂድ አስተምራቸው ከተቀበሉ ሰላት ግዴታ እንዳለባቸው ንገራቸው ብለው ሰላትን ከተቀበሉ فعلمهم ان الله افترض عليهم صدقه في اموالهم አላህ በገንዘባቸው ላይ ዘካ ግዴታ እንዳደረገባቸው ንገራቸው تؤخذ من اغنيائهم وترد على فقرائهم ከሀብታሞቻቸው ተወስዶ ወደ ድሃዎች የሚመለስ ወደ ቤተል ማል የሚገባ ወይም ደግሞ የእስላማዊ መንግስት እንደው ለራሱ እዛ ውስጥ ያሉ ሰዎች የሚገለገሉበት ሳይሆን ዋና ታርጌቱ ከሀብታሞች ተወስዶ ወደ ድሃ የሚመለስ። በነገራችን ላይ ይሄ ዘካ ስርጭት ከሚደረግባቸው 8 መስመሮች አንደኛው ነው ፉቀራዎች የሚባሉት እነሆ ሰደቃቱ ለልፉቀራኢ ተብለዋልና ሰባቱ ደግሞ ወደፊት እናየዋለን ያው ሰዓቱ ከበቃን ከሀብታሞች ተወስዶ ወደ ድሃዎች አንደኛ ደረጃ ላይ ቁርአኑም የጠቀሰው ነብያችንም ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ የጠቀሱት ዋናው የመጀመሪያው የዘካ ዓላማ ከሁሉም በፊት ድሆችን በተለየ ድሃ የሆኑትንና ድሆችን ማቋቋም እነዛን ሰዎች ከችግር ማውጣት ነው። እንግዲህ ዘካ አለማውጣት አላህ Subhanahu Wa Ta'ala አንድ ሰው ገንዘብ ሰጥቶት ሀብታም ካደረገው በኋላ ገንዘቡን ወጭ አለማድረግና ዝም ብሎ አፍኖ አከማችቶ አድልቦ ማስቀመጥ ያው የአላህን ቁጣ የሚያመጣ ነው። ትልቅ ወንጀል ተብሎ ነው ከቢረቱ ሚን ከባኢር الإثم ከትልልቅ ወንጀሎች ነው። አላህ Subhanahu Wa Ta'ala والذين يكنزون الذهب والفضة ولا ينفقونها في سبيل الله እነዛ ወርቅና ብርን አከማችተው ሲያበቁ አላህ ባዘዛቸው መንገድ ላይ ወጭ የማያደርጉት ሰዎችን ፈበሽሩን ቢአዳብ ከባድ ቅጣት እንደሚጠብቃቸው ነገራቸው ብሎ ነው አላህ Subhanahu Wa Ta'ala እዚህ ቦታ ላይ የሚያነሳው እና ሲያነሳ አላህ Subhanahu Wa Ta'ala እኒህን ሰዎች በከባድ ባሳማሚ ቅጣት አብስራቸው መቼ ነው የውመ ይሁማ عليها في نار جهنم ያከማቹት ገንዘብ ጀሃነም እሳት ላይ እንዲጋል ይደረጋል እዛ ፈቱቁዋ ቢሃ ጂባሁም ያልሰጡት ሐቁን ያልተወጡትን ገንዘብ ማለት ነው በዚያ ግንባሮቻቸው ጎኖቻቸው ጀርባዎቻቸው ይተኮሱበታል ይሄ እናንተ ለነፍሳችሁ ያከማቻችሁት ሀብት ነው ዱንያ ላይ ስታከማቹት የነበረ ነው ዛሬ ፈዙቁ ማኩንቱም ተክኒዙን ያ ስታከማቹት የነበረውን የገንዘባችሁን ቅጣት ቅመሱ ብሎ አላህ Subhanahu Wa Ta'ala እንግዲህ በእንደዚህ አይነት መልኩ ያስቀምጣልና እንደውም አንድ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ማንኛውም ወርቅም ሆነ ብር ኖሮት ዘካውን በአግባቡ የማይሰጥ ሰው የውመል ቂያማ የገዛ ገንዘቡ እንደ ትሪዎች ተሰርቶ የጀሃነም እሳት ላይ ልክ እንደ ምጣድ ይጣድና እንዲጋል ይደረጋል ከዛ በኋላ ይሄ ሰዎች ሲለምኑት ድሃዎች ምስኪኖች ሲጠይቁት ሲያዞረው የነበረው ግንባሩ ጎኑ ጀርባው ሁሉ ጀርባቸውን ሲሰጥ የነበረው ይሄ በሙሉ ይተኮስበታል በቀዘቀዘ ቁጥር ራሱ ረጅም ዘመን 50,000 ዘመን እንግዲህ ይቆያል ተብሎ የሚታሰበው በሰው አቆጣጠር ረጅም ሰዓት ነው የውመል ቂያማ በዛ ሰዓት መላልሶ ያ ገንዘቡ ምጣድ ተደርጎ የተሰራው እየተጋለ ሰውየው ይተኮስበታል በሰዎች መካከል አላህ ፍርድ እስኪሰጥ ድረስ ብለው ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለና ዘካ እንግዲህ ይሄ ዋጅብ ነው የማይቀር የሁላችንም ግዴታ ነው አላህ ዘካ ለማውጣት ያብቃንና ማለት ነው ዘካ ብር ስናገኝ ነው የዘካን ክብደት የምንረዳው ብር እጃችን ላይ ሲገባ ገንዘባችን እየበዛ ሲሄድ ነው አለበለዚያ ብዙ ጊዜ
ቲዮሪ ነው የሚሆንብንና ዝም ብሎ ላይገባን ይችላል። ዘካ ክብደቱን የምናውቀው በትክክል ብር ኖሮ ሂሳቡን ሰርተን እዚህ ጋራ የድሆች ሀቅ ይሄን ያህል እኔ ላይ ያለብኝ ይሄ ገንዘብ እንደዚህ ነው ስንል ነው። አንዳንድ ሰው ምናልባት ቀላል መስሎ ሊታየው ይችላል። በትክክል እንደው ዘካ ምንድን ነው መጠኑስ ምን ያህል ነው የሚለውን በምንመለከትበት ሰዓት ማንኛውም ሙስሊም የሆነ ሰው ይሄ ዘካ በነገራችን ላይ ሙስሊም ላይ ግዴታ የሆነ ነው እንጂ ነን ሙስሊም የሆኑ ሰዎችን የሚመለከት አይደለም። እነሱ በእስላማዊ መንግስት ስርዓት ውስጥ እንኳን ቢሆኑ የጥበቃ ግብር እንዲከፍሉ ይደረጋሉ እንጂ አቅም ያላቸው ችሎታው ያላቸው የጥበቃ ግብር እንዲከፍሉ ይደረጋል። ማለት በሙስሊም መስተዳድር ውስጥ እስካሉ ድረስ ሚሊቴሪው የሚጠብቃቸው ከየትኛውም ወገን ጠላት ጥቃት እንዳይሰነዝርባቸው መብታቸው እንዲከበር ስለሚያደርግ ለዛ የሚያበረክቱት አስተዋጽኦ ጂዚያ የሚባል ነገር አለ። ሙስሊሙ ማይጠብቃቸውና በትክክል በአግባቡ ሰራዊቱ ከነሱ ላይ መከላከል ካልቻለ ግን ሰለፎቹ እንዳደረጉት ሱሐቦች ልንጠብቃቸው አልቻልንም ብሎ ወደኋላ ባፈገፈጉበት አጋጣሚ የሰጧቸውን ጂዚያ የመለሱላቸው የታሪክ አጋጣሚዎች አሉ። ስለዚህ ዘካ እዚህ ቦታ ላይ ምንድነው? በመጀመሪያ ደረጃ በሙስሊም ላይ ነው እንግዲህ ግዴታ የሚሆነው። ይሄ ማለት አንድ ሙስሊም የሆነ ሰው ኒሷብ እንግዲህ መጠኑን እንመጣበታለን። ኒሷብ የሚሞላ ገንዘብ ለዘካ የተቀመጠ ልኬት አለ። ያንን ልኬት የሚሞላ ገንዘብ እጁ ላይ ኖሮ ያ ገንዘብ አመት ከዞረው፣ ለምሳሌ አንድ ሰው ዛሬ 1 ሚሊዮን ብር ቢያገኝ ዛሬ አይደለም ዘካ የሚያወጣው። ይሄ 1 ሚሊዮን ብር እጁ ላይ ቆይቶ 1 አመት ሳይቀንስ ማለት ነው። የዘካ ኒሷብ ለምሳሌ 1 ሚሊዮን ብር ነው ብንል ያ ገንዘብ ሳይገለገልበት ሳይጠቀምበት እርሱ ጋራ ወይም እሷ ጋራ 1 አመት ከቆየ ከዚያ ገንዘብ ላይ ዘካ የማውጣት ግዴታ አለባት ማለት ነው። ዘካ የሚወጣባቸው የገንዘብ አይነቶች 4 ናቸው። አንደኛው ንቁድ የሚባለው ነው። ንቁድ የሚባለው ምንድነው? አስማን ነቅድ ነጠላ ቁጥሩ ነው። ንቁድ የብዙ ቁጥር ነው። አስማን ይሉታል። ዋጋ ይሄ መገበያያ ገንዘብ ማለት ነው። ይሄ ምን አይነት ነው? ወርቅ እዚህ ውስጥ ይገባል፣ ብር ይገባል። እንደዚሁም ደግሞ ወርቅና ብርን ተክተው በአሁኑ ሰዓት ገበያ ላይ ያሉ የወረቀት ኖቶችም በወርቅና በብር ተመን ተተምነው ዘካ ይወጣላቸዋል ማለት ነው። አሁን ይሄ ንቁድ የሚባሉት ናቸው። ንቁድ የሚባሉት ይሄ አንደኛው ዘካ የሚወጣበት ነው። ሁለተኛው ዑሩዱ ቲጃራ ብለው ዑለማዎች የሚያስቀምጡት የንግድ ሸቀጦች ናቸው። የሶስተኛው ደግሞ ከመሬት የሚወጡ ለምሳሌ እህሎች ናቸው። እህሎች እንደዚሁም ደግሞ የፍራፍሬ ዘሮች ሆኖ ሁሉም የፍራፍሬ ዘር ሳይሆን እንደ ተምር እንደ ወይን የመሳሰሉ አሉ። እንደዚሁም ደግሞ በሂመቱል አንዓም የቤት እንስሳቶች ናቸው። እዚህ ቦታ ላይ ምናልባት ትኩረት ሰጥተን የበለጠ የምናየው ንቁድና ዑሩዱ ቲጃራ ነው። ምክንያቱም እናንተ ጋር ካላችሁበት ተጨባጭ ይሄ መገበያያ ገንዘቦች የሚባሉት ንቁድና የንግድ ሸቀጦችን እዚህ ቦታ ላይ ሰፋ አድርገን እንመለከታለን። ቀሪዎቹን ደግሞ ይሄ ከመሬት የሚወጣውንና እንደዚሁም የቤት እንስሳቶችን በተመለከተ ደግሞ ያው በወፈረር ልናየው እንችላለን። እዚህ ላይ ንቁድ ላይ ስንገባ እንግዲህ ንቁድ የሚባለው ቅድም እንዳነሳ ነው 3 አይነት ነው ብለው ነው ያስቀመጡት ዑለማዎች። ንቁድ ማለት ዋጋ ይሄ የመገበያያ ገንዘቦች ሰዎች እንግዲህ የሚገበያዩባቸው እንደ መግዣ የሚገለገሉባቸው ነገሮች ናቸው። በጥንቱ ዘመን እንግዲህ የነበረው ወርቅና ብር ነበር። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ለምሳሌ ብንወስድ ዘሃብን ወርቅን ተክቶ ዲናር ያገለግል ነበረ። ዲናር በነገራችን ላይ የሮማውያን የመገበያያ ገንዘብ ነበረ። ፊዳ ብር የሚባለውን ደግሞ ድርሃም የሚባለው ከፋርስ አካባቢ ከፐርሺያ አካባቢ ይመጣ የነበረ የመገበያያ ገንዘብ ነው። አረቦች እንግዲህ ራሳቸው ያኔ የመገበያያ ገንዘብ ስላልነበራቸው ይጠቀሙ የነበረው በሮማውያኖችና በፋርሶች የመገበያያ ገንዘቦች ነበር ማለት ነው። የብሩ ሲልቨሩ የፋርሶች ነው፣ ወርቁ ደግሞ የሮማውያኖች ነበርና ከዛ በኋላ ግን በጊዜ ሂደት ደግሞ የወረቀት ኖቶች መጥተዋል። እነዚህ ደግሞ ይሄ የወርቅና የብሩን
ቦታ ተክተው የሚሰሩ ናቸው። በዓለም አቀፍ ደረጃ እንግዲህ ሰዎች የተለያዩ ሀገሮች ባላቸው የማዕድናት የወርቅ የብር ወይም ደግሞ የሌሎች ማዕድናት ክምችት ነው እንግዲህ የገንዘባቸውን ትልቅነትና ትንሽ ነዳጅ ምናምን የመሳሰሉትን ነገሮችን የሚወክል ማለት ነው። እዚህ ላይ ለማሳጠር ስንመጣ ወደ ወርቅ አንድ ሰው ስንት ግራም ወርቅ ሲኖረው ነው ኒሷብ ደረሰ የሚባለው? በነገራችን ላይ የሴቶችን የማጌጫ ወርቅ ይጨምራል አይጨምርም ዑለማዎች መካከል ኺላፍ አለ። ብዙሃን ዑለማዎች ለጌጥነት የምትጠቀምበት ከሆነ ብር ለማከማቸት እስካልያዘችው ድረስ ዘካ የለባትም ይላሉ። አንዳንድ ዑለማዎች ደግሞ ዘካ ብታወጣ የተሻለ ማውጣት ግዴታ አለባት ይላሉ። ሌሎች ደግሞ በአስታራቂነት ብታወጣ ነው ጥሩ በሚል አሻሚ ስለሆነ ማለት ነው። አሁን እሱን አይደለም እያነሳን ያለ ነው። ኖርማል አንድ ሰው ለምሳሌ ዲናሮች ቢኖሩት 20 ዲናሮች ቢኖሩት ወይም ሽሩነ ሚስቃል የሚባል 20 ዲናር በአንድ ዲናር የሚባለው በአሁኑ ሰዓት ወደ 4.5 ግራም ገደማ የሚመዝን ነው። 4.5 ምናልባት አባዙትና ሲታሰብ አራቱ አሁን በ20 ብንወስደው 80 ነው የሚሆነው። 5 ደግሞ የሀያው 5 ግራም ይሆናል። 85 ግራም ማለት ነው። 85 ግራም ወርቅ። እዚህ ላይ ወርቅ ስንል ምንድን ነው? ይሄ ትክክለኛ ንጹህ ወርቅ ማለት ነው። ንጹህ ወርቅ ያም ማለት 24 ካራት ነው። በነገራችን ላይ እዚህ ጋር ሂሳብ ለመስራት እንዲመቻችሁ 24 ካራት ለምሳሌ አንድ ሰው ባለ 14 ካራት ወርቅ ቢኖረው 14 ካራቱ ወርቅ ለምሳሌ 100 ግራም ቢሆን 14 ካራቱ 100 ግራም ወርቅ ቢኖረው ምንድነው የሚደረገው? ይሄ ተባዝቶ 100 ግራሙ ባለ 14ቱ ሲካፈል ለ24 ተደርጎ የሚወጣው 85 ግራም ከሞላ ያን ጊዜ ከዛ ላይ የማውጣት ግዴታ አለበት ማለት ነው። ምክንያቱም ካራቱ ባነሰ ቁጥር ከወርቁ ጋራ ሌላ አብሮ የሚቀላቀል ሌላ ማዕድን ነገር አለ ማለት ነው። ስለዚህ ንጹህ 24 ካራት ግራም 85 ግራም 24 ካራት ወርቅ ሊገዛ የሚችል ገንዘብ ያለው ሰውና አመት ከሞላው ያ ከዞረ ነው። ይሄ እንግዲህ አመት ሞልቶት እጁ ላይ ካለ 85 ግራም እና ከዛ በላይ ካለ ከሱ ላይ 2.5 በመቶ ያወጣል። የኒሷቡል ፊዳ የሚባለው የሲልቨር የብር ኒሷብ የሚባለው ደግሞ 5 አዋቂ ይሉታል። እጥያ የሚባል አለ። እንግዲህ ምናልባት ወቄት ከሚለው ጋር ሊቀራረብ ይችላል። ወደ 5 ወቄት ወይም ደግሞ 200 ዲርሃም ካለው ይሄ ምናልባት 595 ግራም ነው ወደ ግራም ሲቀየርና ይህን ያህል ካለው ሰውየው ዘካ የማውጣት ግዴታ አለበት ከወርቁም ሆነ ከብሩ ላይ ነው የሚሉት። እዚህ ቦታ ላይ ምናልባት በአሁኑ ሰዓት የብር የመግዛት አቅሙ በዓለም አቀፍ ደረጃ ሲልቨር የሚባለው ከጨዋታው ውጭ ሆኗል። እንደ ገንዘብ መተመኛ ሆኖ አያገለግልም። በነቢዩ ዘመን ለምሳሌ 1 ዲናር በ10 ድርሃም ይመነዘር ነበረ። በበፊቱ ዘመን ማለት ነው። 200 ድርሃም እና 20 ዲናር ኢኳል ነበሩ። ሁለቱ እኩል ሆኖ ያገለግሉ ነበር። ለምሳሌ በድሮ ዘመን 20 ዲናር 20 በጎችን ይገዛ እንደነበረ የሂጃዝ በጎችን 200 ዲርሃምም ልክ እንደዛው ይገዛ ነበር። በአሁኑ ሰዓት ግን 200 ዲርሃም ይላሉ ዑለማዎች ሲያነሱ የአንድ በግ እንኳን የመግዛት እንትኑ ከፍተኛ ነው። ከአንድ በግ በላይ አይገዛም። 20 ዲናር ግን አሁንም እንደ ድሮ የመግዛት አቅሙ አለ። ስለዚህ የወርቅ እንትኑ ቀጥሏል ማለት ነው በዓለም አቀፍ ደረጃ። የብር ግን ተሽመድምዷልና ስለዚህ መለካት ያለበት ኒሷቡ አንድ ሰው ለምሳሌ የወረቀት ብሮችን ሲለካ አሁን ለምሳሌ የወረቀት ብሮችም እዚሁ የመገበያያ ገንዘቦች ናቸው የሚለውን ነገር አንስተናልና በወርቅ ነው ወይስ መተመን ያለበት ወይስ በብሩ ኒሷብ ነው የሚለው ላይ ዑለማዎች ኺላፍ አላቸው። በዘመናችን ያሉ ዑለማዎች አንዳንድ ዑለማዎች ለድሃዎቹ የሚጠቅመው 595 ግራም ብር ሊገዛ የሚችል ገንዘብ ካለውና ያ ገንዘብ በአመት ከሞላው ዘካ ማውጣት አለበት ይላሉ። ለምሳሌ በአሁኑ ሰዓት 1 ግራም ብር 150 ብር ምናምን አካባቢ ቢሆን እንግዲህ በ100 ብር ቢሆን 595ቱ ስንት ይሆናል አይነት ነገር ብለን
መውሰድ እንችላለን። የብር ዋጋ ብንጠይቅ በጣም ትንሽ ነው፣ ምናልባት አነስተኛ ነው። የወርቁን ግን ብንወስድ ለምሳሌ በአሁኑ ሰዓት ብሔራዊ ባንክ ምናልባት የታህሳስ ወር አካባቢ አስታውሳለሁኝ ወደ 10,700 ምናምን አካባቢ ብር 1 ግራም ወርቅ ይገዛ ነበር ለምሳሌ ማለት ነው። 85 ግራምን በ10,700 ምናምን አባስታችሁ ወደ 800,000 ወይም ወደ 900,000 ብር አካባቢ ሊጠጋ ይችላል። ሂሳቡን እናንተ ተሰሩታላችሁ። ብርን ደግሞ ማርኬት ላይ አሁን ብትጠይቁና ስንት ብር ይመጣል ይሄ 595 ግራም ብትሉ በሁለቱ መካከል ያለው ርቀት ከፍተኛ ነው። ስለዚህ አንዳንዶቹ በብር በሲልቨሩ ነው መተመን ያለበት ይላሉ። ይሄ ሳውዲ ሀያተል ኪባር ዑለማ አካባቢ ያሉ ዑለማዎች እንደዚህ አይነት ለምንድነው ለድሃዎቹ የተሻለ ብዙ ሰው ዘካ እንዲያወጣ ያደርጋልና ለድሃዎች ይጠቅማል ምናምን የሚል ነገር ሲያነሱ፣ ሌሎች ደግሞ እነ ዶክተር ዩሱፍ አልቀረዳዊ ፊቅሁ ዘካት የሚል ኪታብ አላቸውና እዛ ላይ ሲያነሱ በአሁኑ ሰዓት ገበያውን እየመራ ያለው ወርቅ ነውና በወርቅ ነው መተመን ያለበት። አለበለዚያ ይሄ ትንሽም ብር የወር የቤት ወጪ ገደማ የሚያክል ያለው ሰው ሁሉ አውጣ ሊባል ነውና ሌሎችን ያጨናንቃልም። ከዚህ አኳያ መሆን ያለበት በወርቅ ነው ይላሉ። እኔ ጋራ እኔ ሚዛን ይደፋል የምለው እንደ ግል በወርቅ ማውጣቱ ነው። ታዲያ አንድ ሙስሊም 85 ግራም ወርቅ ወርቁ እንሂድና 85 ግራም ወርቅ ሊገዛ 85 ግራም ወርቅ እጁ ላይ ካለው አመት ከሞላ ሳይጠቀምበት ካልቀነሰ ዘካ የማውጣት ግዴታ አለበት። ወይም ደግሞ ብርም ከሆነ ደግሞ ምንድነው ያለው ይሄ ብር ስላችሁ የኢትዮጵያን ብር ወይም ደግሞ ዶላራችሁን ማለት ነው። እዚህ ቦታ ላይ የማነሳውና በ85 ግራም እንተምነዋለን። የኢትዮጵያ ብር በየጊዜው እየጋሸበ ስለሚሄድ ምንድነው መደረግ ያለበት? ወርቁ ነው እንግዲህ ተመንና በየአመቱ ዋጋው ሊለያይ ይችላል ማለት ነው ቅድም እንዳልኳችሁና አንድ ሰው 85 ግራም ወርቅ ሊገዛ የሚችል ገንዘብ እጁ ላይ ዶላርም ይሁን ዩሮም ይሁን ወይም ማንኛውም ነገር ካለው ወይም የኢትዮጵያ ብር ካለው ዘካ ይወጅብበታል ማለት ነው። ዘካ እንግዲህ የወረቀት ገንዘብ ላይ የለም የሚሉ ሰዎች የተሳሳተ እንደሆነና በርካታ ዑለማዎች በዚህ ዙሪያ መጽሐፎችን ጽፈዋል። የወረቀት ገንዘብ ዘካ የለበትም የሚል ይሄ አፈንጋጭ የሆነ አስተሳሰብ ነው። ብዙሃኑ ዑለማዎች በዚህ ዙሪያ ሀያቱል ኪባር ዑለማን በሉት ሳውዲ አረቢያም ብንወስደው የግብፅ አዝሃርንም ብንወስድ ሌሎችም በአጠቃላይ ጅምሁር ዑለማ የወረቀት ገንዘቦች ዘካ አለባቸው፣ ምክንያቱም ለወርቅና ብርን ተክተው የሚያገለግሉ ስለሆኑ ብለዋልና። ስለዚህ የወረቀት ገንዘብ የለበትም ወርቅና ብር ነው ብሎ ከዘካ ለማምለጥ መሞከር ፍጹም ስህተት ነው። አንድ ሙስሊም ታዲያ ይህን የሰበሰበው ገንዘብ ለምሳሌ እጁ ላይ ያለው ቤት ለመግዛት ሊሆን ይችላል፣ ወይም ደግሞ ጋብቻ መሰረትበታለሁ ወር ደግሞ መኪና ገዛበታለሁ ሌላም ብሎ አስቀምጦትም ቢሆን ማለት ነው አመት ከሞላውና ያንን ነገር እስካልገዛበትና ወደሚፈልገው ዓላማ እስካላዋለው ድረስ ዘካ የማውጣት ግዴታ አለበት። ለቤት ነው ወይም ደግሞ ለጋብቻ ነው ለመኪና ነው ምናምን ተብሎ የሚቀር አይደለም። መኪናውን ከገዛ የለበትም ማለት ነው መገልገያ ንብረቱ ላይ ዘካ አውጣ አይባልም ማለት ነው። ቤት ከገዛም ሊኖርበት ስለሆነ ዘካ አውጣ ከቤት ላይ ዋጋውን ተምነህ የሚለው የለም። ትዳርም ከመሰረተበት በዚያው ማለት ነው አመት ከሞላው ይሄ ሰውዬ እስካልተጠቀመበት ድረስ ግዴታ ነው ዘካውን የማውጣት ሁኔታ አለበት። ወደ ሸቀጥ ዕቃዎች በምንመጣበት ሰዓት ደግሞ ሸቀጥ ዕቃ የሚባሉ ለትርፍ የተዘጋጁ አንድ ሰው አተርፍበታለሁ ብሎ ያሰበው ማንኛውንም ቤት ሊሆን ይችላል፣ ባዶ መሬት ሊሆን ይችላል፣ ለትርፍ ብሎ ከገዛው መኪናዎች ሊሆኑ ይችላሉ፣ ልብሶች ሊሆኑ ይችላሉ፣ ብረት ሊሆን ይችላል፣ እንጨት ምናምን የምግብ ሸቀጣ ሸቀጦች እንስሳቶችንም ጨምሮ ሊሆን ይችላል። በአጠቃላይ ለንግድ ተብሎ የተዘጋጀ ነገር ካለ የነዚህ ኒሷባቸው ምንድነው? ልክ በወርቅ ነው የሚተመነው። ያለውን ንብረት በሙሉ ያስብና 85 ግራም ወርቅ ሊገዛ የሚችል እና ወይም ከዛ በላይ ከሆነ ዘካ ያወጣበታል ማለት ነው። ከዛ በታች ከሆነ ደግሞ ዘካ የለበትም ማለት ነው። 85 ግራሙ ወርቁ ባለ 24 ካራቱ መለኪያ ነው። ያ ሸቀጥ እጁ ከገባበት ጀምሮ አመት ዞሮት ከሆነ ዘካ የማውጣት ግዴታ አለበት። ዘካውን እንግዲህ ከወርቁም ላይ 2.5 በመቶ ያወጣል ብለናል። ከሸቀጡም ላይ ደግሞ በተመሳሳይ 2.5 በመቶ ነው የሚያወጣው። ምንድነው የሚደረገው? ይሄ የሸቀጥ ዕቃው ይሰበሰብና እንዳለ አመት በሚሆንበት ሰዓት ማለት ነው በለት ዋጋ ጅምላ ሻጭ ከሆነ በጅምላ ዋጋ ዛሬ የሚሸጥበት የጅምላ ዋጋ ስንት ነው ብሎ ሂሳብ ይሰራል። ቸርቻሪም ከሆነ በችርቻሮ ዋጋ
ዛሬ የሚሸጠው ማርኬት ላይ ስንት ነው ብሎ ያለውን ስቶክ እንዳለ ይቆጥራል ያስበውና ከዛ በኋላ ምናልባት ሲገዛው በርካሽ ገዝቶት አሁን ጨምሮ ሊሆን ይችላል ወይ ሲገዛው በውድ ገዝቶት አሁን ቀንሶ ሊሆን ይችላል እኛ የሸቀጦችን ተመን የምናውቀው ልክ የዛሬውን ሂሳብ ነው የምንመለከተው ማለት ነው ዛሬ ገበያ ላይ ስንት ያወጣል ጅምላ ነጋዴ ከሆነ በጅምላ ቸርቻሪ ከሆነ በቸርቻሮ ያስበውና ትርፍም ካለ ደግሞ በአመት ውስጥ ያተረፋቸው ዋናው ገንዘብ ኖሮ አመት ሲሞላው አብሮ ትርፍም ከመጣ ትርፉም ከዋናው ጋራ አንድ ላይ ተደምሮ ነው እንጂ ለብቻው ትርፉ ዋናው ለብቻው አይባልም አንድ ላይ ተደርጎ ከጠቅላላው ገንዘብ ላይ 2.5 በመቶ ያወጣል ምናልባት ቀላሉ መንገድ ይላሉ ዑለማዎች ሲያነሱ ንግድ ሸቀጦቹን በሙሉ ሰብስቦ ዋናውንም ትርፉንም ለ40 ያካፍለውና 1/40ኛውን ዘካ ያወጣል ማለት ነው ይሄ እንግዲህ ወርቅና ብርን በተመለከተ እንደዚሁም ደግሞ የንግድ ሸቀጦችን በተመለከተ ነው አወጣጡ ይህንን ይመስላል ሶስተኛው ደግሞ ምንድነው ቅድም ያነሳ ነው ከመሬት የሚወጡ ምንላቸው ጥራጥሬዎች ይሄ ለቁትነት ሙደኸር የሆነ ለቀለብነት የሚያገለግል ስቶር ተደርጎ አመት ምናምን ሰው ሊጠቀምባቸው የሚችል እንደ ስንዴ እንደ ማሽላ እንደ በቆሎ እንደ ሩዝ ምናምን የመሳሰሉት በሙሉ እንደ ጤፍ ያሉት እነዚህ ከመሬት የሚወጡ ህቡብ የሚባሉ ባቄላ ሽምብራ ምናምን የመሳሰሉት እዚህ ውስጥ ይካተታሉ ማለት ነው እንደነ ሰሊጥ እንደነ ተልባ ምናምን የመሳሰሉት የቅባት እህሎችን በሙሉ እዚህ ውስጥ ሊካተቱ ይችላሉ ቲማር የሚባሉት ደግሞ ወይንና አረቦቹ ጋር በብዛት የሚጠቀሙበት ተምር ነው እነዚህ ዘካ አላቸው በቃ ሙደኸርና ማዩቅታት ብለው ዑለማዎች የሚያስቀምጡት እንደ ሸርጥ የሚያስቀምጡት ለምግብነት ጎተራ ውስጥ መቀመጥ የሚችል እንደዚሁም ደግሞ ለቁትነት ለቀለብነት የሚያገለግል ነው ብለዋል ከዛ በተረፈ ፍራፍሬ የሚባል ወዲያውኑ ቢቀመጥ ቶሎ ሊበላሽ የሚችሉ ነገሮች ምናልባት ሰውየው ሽጧቸው ገንዘቡን ካመጣ ከሌላ ገንዘቡ ጋር ተደምሮ ዘካ አውጣ ሊባል ይችላል እንጂ በራሳቸው በጓሮ አትክልቶች በቲማቲሙ በዚህ በጎመኑ በወዘተረፈ በእነዚህ ላይ በብርቱካን በሙዝ በመሳሰለው ላይ ዘካ የለውም ነው ብለው ዑለማዎች የሚያስቀምጡት ምክንያቱም እነዚህ ሸርጡን አላሟሉም ስቶር ተደርገው ረጅም ጊዜ ሊያገለግሉ እንደዚሁም ለምግብነት ለቀለብነት የሚያገለግሉ ስላልሆነ ማለት ነው ታዲያ እነዚህ ጥራጥሬዎችና እህሎች እንደዚሁም ደግሞ የተምር ወይን ምናምን የመሳሰሉት የቅባት እህሎች ምን ያህል ነው ኒሳብ አላቸው ኒሳብ የሚባለው የነሱ ደግሞ 5 ዳውላ ነው 5 ዳውላ ማለት ነብያችን ሰለላሁ ዐለይሂ ወሰለም ከ5 ዳውላ በታች ከተምርም ሆነ ከሌሎች ያው ዘካ የለም ብለዋል ስንት ነው ያለው 5 አውሱቂ ነው አንድ ዊስክ ወይም ወስቅ የሚባለው 60 ቁና ነው በነብዩ ሰለላሁ ዐለይሂ ወሰለም ዘመን በነበረው ቁና ይላሉ 60 ቁና ከሆነ እንግዲህ አምስቱ ስንት ይሆናል 300 ቁና ይሆናል በአሁኑ ሰዓት ወደ ኪሎግራም ስንቀይረው 750 ኪሎግራም ገደማ ነው ማለት ነው 750 ኪሎግራም አንድ ሰው ገበሬ ሆኖ ካመረተ ከነዚህ ከተጠቀስናቸው ምርቶች 750 ኪሎግራም ምርት ካመረተ ከዛ ላይ በዝናብ በቀላሉ ኖርማል ሆኖ በተፈጥሮ ውሃ እየጠጣ ያደገ የበቀለ ከሆነ ዑሽር አለበት ማለት ነው አልዑሽር የሚባለው 1/10 አለበት ማለት ነው ነገር ግን አሁን ለምሳሌ በቦቴ ውሃ ያስገለበጠ ምናምን ብዙ ወጪ ያለው ነዳጅ ምናምን እንደዚህ መሳሪያዎችን ተጠቅሞ ከሆነ ግን ይሄ ምንድነው የሚሆነው ንስፈል ዑሽር ነው የሚሰጠው ማለት ነው 1/20ኛ ይወርድለታል ማለት ነው የመጀመሪያው 1/10ኛ ነበረ ይሄኛው ደግሞ 1/20ኛ ይሆናል ማለት ነው ለምን ነብያችን ሰለላሁ ዐለይሂ ወሰለም ፊማ ሰቀት السماء والعيون ይላሉ ዝናብ ያጠጣው ምንጭ ከምንጭ ውሃ ምናምን ከሆነ ወይም ደግሞ በስሩ ውሃ እየመጠጠ የሚጠቀም ከሆነ 1/10ኛ አለበት ወማሱኬ ቢነጥሂ ውሃ በመርጨት በምናምን ከሆነ ድካም ካለው ንስፈል ዑሽር ብለው አስቀምጠዋልና ይሄ እንግዲህ 750 ኪሎግራም መነሻው ነው ማለት ነው መድረሻው እንግዲህ ሰውየው እንደሚያመርተው ምርት ስፋትና መጠን ነው ዋናው ግን 1/10ኛ ወይም 1/20ኛ ተብሎ ይወሰዳል ማለት ነው ይሄ ከምን ጋር የተያያዘ ነው ከእህሎች ጋር የተያያዘ ከመሬት የሚወጣ ነው ማዕድንን በተመለከተ እንደ ሪካዝ ለምሳሌ በጃሂሊያ ዘመን መሬት ውስጥ ተቀብሮ የተገኘ ካለ ኹሙስ 1/5ኛውን ይስጥ ተብሏል ማዕድንስ እንደዛ ነው ወይ መታሰብ ያለበት በሚል ዑለማዎች መካከል ኺላፍ አለ ማዕድን አድካሚና ብዙ ውጣውረድ ስላለው እንደ ማንኛውም እንደ ሸቀጥ ወደ ገንዘብነት ተቀይሮ 85 ግራም እና ከዛ በላይ
ሆኖ ከተገኘ ካለው ከሌሎች ገንዘቦቹ ጋር ተደምሮ ነው ዘካ የሚያወጣበት እንጂ እንደ ሪካዙ ይሄ በዝም ብሎ የተቀብሮ የተገኘ ገንዘብ ላይ 1/5ኛውን ያወጣና ዘካ 4/5ኛውን ለራሱ ይወስዳል እንደሚባለው አይደለም የሚለው ሚዛን የሚደፋ ነው። ለማንኛውም እዚህ ቦታ ላይ ይሄ ከመሬት የሚወጣ የሚለው እሱ ላይ ይሄ ነዳጆች፣ ናፍጣ ምናምን እነዚህ በሙሉ በምን ውስጥ ነው የሚገቡት? ልክ እንደ ወርቅና እንደ ብር እንግዲህ እዛው 2.5% የሚለው የተሻለ ብለን ልንወስደው እንችላለን። ያኛውን የዑለሞች አስተያየት ማለት ነው። አራተኛው የቤት እንስሳቶችን በተመለከተ ነው። የቤት እንስሳቶች የሚባሉ ዘካ የሚወጣባቸው ግመል፣ ከብትና በግና ፍየሎች ናቸው። እነዚህ ባይሆን ግጦ ገብ የሆኑ ማለት ምን ማለት ነው? ሰውየው ሲያረባቸው ዝም ብሎ ወተታቸውን ለመጠቀምና ፍየሎቹን፣ በጎቹን፣ ግመሎቹን፣ ከብቶቹን ለእርባታ ብሎ አርብቶ አደሮች እንደሚያደርጉት ከሆነ ነው። ይሄ ሳኢማ የሚባል ለምሳሌ ሜዳ ላይ ተሰማርተው አብዛኛውን ከዓመቱ አብዛኛውን ክፍል በየሜዳው በየጢሻው በየምናምኑ እረኞች እያሰማሯቸው በዛ ከሆነ ዘካ አለባቸው ነው። ከዛ በተረፈ ግን ቤት ውስጥ የሚቀለቡና በቤት ውስጥ ለንግድ ብለው የሚይዟቸው ወይም እንሸጣቸዋለን እንለውጣቸዋለን ብሎ የሚያደልቧቸው ከሆነ ግን እነዚህ እንደ ንግድ ሸቀጥ ነው የሚታዩት። ውጭም እየተንቀሳቀሱ ቤትም ውስጥ እየቀለቡ ደበላልቀው የሚጠቀሙ ከሆነና ታርጌቱ ግን ራሳቸውን ለሽያጭ ከሆነና አድልቦ ለመሸጥ ከሆነ እነዚህ ያው እንደ ንግድ ሸቀጥ ዕቃ ጋር ተደምሮ ነው የሚታሰቡት። የቅድሞቹ ያልነው ምንድነው ማራባትና ለወተት ምናምን እየተጠቀሙባቸው ሜዳ ላይ ውለው ጋጣ ላይ ተሰማርተው ግጠው ምናምን ይሄ ግጦሽ ላይ ተሰማርተው የሚገቡ ከሆነ ነው። እነሱም የቤት እንስሳቶች ዝቅተኛው ለጠቅላላ እውቀት እንዲሆነን 5 ግመል ያለው ሰው 1 ፍየል የመስጠት እንደዚሁም 30 ከብቶች ያሉት 1 ጥጃ የመስጠት እንደዚሁ በግና ፍየሎች ያሉት ደግሞ 40 ካሉት 1 ይሰጣል ተብሎ በእንደዚህ አይነት መልኩ ተቀምጧል። ዘካ የሚሰጣቸው በጥቅሉ እነማን ናቸው የሚለው ደግሞ ቁርአን 8 ሰዎችን አስቀምጧል። ሰደቃ የሚሰጣቸው ዘካ ለፉቀራዎች እነዚህ የድሃ ብለን በአሁኑ ቋንቋ ብንወስድ፣ መሳኪን ደግሞ ድሃ ብለን ልንወስድ እንችላለን። ፉቀራ ሚላስ የሚቀመስ የሌለው ባዶ ምንም ዜሮ ማለት ነው። መሳኪን የሚባለው ደግሞ ትንሽ ኖሮት በቂ ያልሆነ ነው። ወለዓሚሊን ዐለይሃ ዘካ ሰብስበው መንግስት አሰማርቷቸው እስላማዊ መንግስት ካለው ወይም ተቋም አሰማርቷቸው ዘካውን ሰብስበው የሚያመጡት እነሱም ከሱ ላይ ክፍያ ይፈጸምላቸዋል። 3 ወልሙዐለፈቲ ቁሉቡሁም የሚባሉት ደግሞ እስልምናን የልቦቻቸው ገና እየተላመዱ ያሉ እነዚህ ሰዎች ወይ ይሰልማሉ ተብሎ የሚከጀል ወይም ሰልመው ደግሞ ጥንካሬው እንዲኖራቸውና እነሱን ተከትሎ ብዙ ሰው እንዲመጣ ተብሎ ከዘካ ላይ የተወሰነ በድጋፍ መልኩ የሚሰጣቸው አሉ። ወፊሪቃብ ባርነት ውስጥ ያሉ ከባርነት ነፃ እንዲወጡ ለዚያ እገዛም ወጪ ይደረጋል። ወለቃሪሚና ዕዳ ያለባቸው ሰዎች ከዘካ ላይ ዕዳ ይከፍልላቸዋል። ወፊ ሰቢልላህ ደግሞ ይሄ ለጂሃድ ፊ ሰቢልላህ እና በአጠቃላይ እስላምን ለማስፋፋት ግልጋሎት ሊውል ይችላል። መድረሳ ለመሳጂዶችም ይቻላል ያሉ ዑለማዎች አሉ። ለሌሎችም መሰል እስላምን ሊያስፋፉ በሚችሉ ነገሮች ላይ ወጪ ይደረጋል ብለዋል። ዘካ ወብን ሰቢል መንገድ ደግሞ የተቋረጠበት ሰው ሀገሩ እንዲገባ መርዳት ነው። ለሱም ይሄ ከአላህ የሆነ ግዴታ ነው ብሎ አላህ አዋቂና ጥበበኛ ነው፣ ለማን መሰጠት እንዳለበት በእንዲህ አይነት መልኩ አስቀምጠዋል ብሎ ሱረቱ ተውባ ላይ አስቀምጠዋልና ስለዚህ ያው ማንኛችንም እንግዲህ ኒሷብ የሚሞላ ገንዘብ ካለን ዘካ የማውጣት ግዴታ እንዳለብን መርሳት የለብንም። ወቅቱን ጠብቀን ዘካ በረመዳን ብቻ አይደለም የሚሰጠው። ገንዘቡ ኒሷብ ከሞላበት ጀምሮ አመት ዞሮት አመቱ ሲመጣ ያን ጊዜ ነው የሚሰጠው። ረመዳን ሊሆን ይችላል፣ ከረመዳንም ውጪ ሊሆን ይችላል። ያልገባን ነገር ካለ እንግዲህ ዑለሞችን መጠየቅ ነው። የዘካ ሐቅ እንግዲህ በምንም አይነት መልኩ የማይለቀን ግዴታ መሆኑን በእንደዚህ አይነት መልኩ እንግዲህ አንስተናል። ጥያቄዎች ያልገባችሁ ነገር ካለ መጠየቅ ትችላላችሁ። በእኔ በኩል አበቃው። هذا وصلى الله على نبينا محمد وعلى اله وصحبه وسلم። ማሻአላህ ጀዛኩምላህ ኸይር ኡስታዝ። ወላሂ እንደዚህ ሌት ታይም ላይ ይሁን ሰዓት እንሰውተህ በጣም የሚገርም ትምህርት ስለሰጠን አላህ ኸይር ጀዛን ይክፈል። አይኖ በጣም ብዙ ሰዎች በዚህ ዙሪያ ብዙ ጥያቄዎች ይኖራሉ። አይ ዶንት ቲንክ ይሄም ሰዓት በቂ አይመስለኝም ለዚህ ቶፒክ። ምናልባት ጥያቄ ካለ 1-2 ጥያቄ እንወስዳለን። ምናልባት እጅ እስኪወጣ ድረስ ኡስታዝ ለመጠየቅ ያህል
አሁን ወደ 85 ግራም ያው በወርቅ በሚለው ሄደን 85 ግራም እና 24 ካራት የሆነ ወርቅ ከሆነ ነው እና እሱ 1 ዓመት ከሞላው እንደሚወጅብበት እሱን ደግሞ ወደ ሰሞኑ ከረንሲ ወደዚህ ወደ ዶላርም ሊሆን ይችላል ወደ ኢትዮጵያ ብቻ አንተ ስትናገር ካልኩሌት ለማድረግ እየሞከርኩኝ ወደ 909,000 የኢትዮጵያ ብር አካባቢ ይሆናል። እሱን ራፍሊ ዝም ብለን $100 ማነው $100 ብር ስናካፍለው ወደ አሜሪካን ሲሆን ወደ $10,000 አካባቢ ይሆናል። ይህ $10,000 አመት ከሞላው ነው አይደል ክፍያውን ዋጅብ የሚሆንበት ማለት ነው አይደል? አዎ አመት እጅ ላይ ገብቶ 1 ዓመት እጅ አንተ ለምሳሌ $10,000 እጅህ ላይ ዘንድሮ ገባ። መጀመሪያ አልሞላም ነበረ ግን አሁን ነው ኒስዋቡ የሞላው። $10,000ን ያው ዋጋ ነው እየተመን አይደለም፣ የዋጋውን ተመን እናንተ ናችሁ የምትሰሩት። የዛን ያህል ገንዘብ ዘንድሮ እጄ ላይ ገባ። ለምሳሌ ትናንትና ምንም አልነበረኝም፣ ዛሬ $10,000 አገኘሁኝ። ዛሬ ሆኖ አይወጅብም። ይሄ ዶላር እኔ ጋር ተቀምጦ አመት ከሞላ ብቻ ነው አመት ድረስ ሳላጎድለው በዛው ከቀጠልኩኝ አመቱ ላይ 2.5% ግዴታ አለብኝ ማለት ነው እንጂ ዛሬ ለዛሬ አይደለም ማለት ነው። ኤግዛክትሊ አመት ከሞላ። ኡስታዝ ሌላ ፎሎ አፕ ጥያቄ፣ አሁን ምሳሌ ወርቋን ባለቤት ወይም እህቴ ልትሆን ትችላለች፣ ወርቋን ስደምረው $5,000 መጣ። እጇ ላይ ያለው ደግሞ ካሽ ደግሞ እንደዛ ሆኖ ግን አመት ሞላውና ወደ ከ10,000 ብር በላይ ሆነና ከአመት ከሞላው የሁለቱም ኮምቢኔሽንም እንደዛው ነው የሚሰራው አይደል? እንትን ነው አሁን ይሄንን ምን ወስደው እሷ ወርቁን ለገንዘብ መያዣና በቃ እንደ ሀብት ብሩ ሊጋሽብ ይችላል ወይም ደግሞ ገንዘብ ሊጠፋ ይችላል በወርቅ ባድርገው በኋላም በቀላሉ ሸጠዋለሁ ብላ እንደ ንብረት ለመያዝ አቅዳ ከሆነ እጇ ላይ ሌላ $5,000 ቢኖርና የ5,000 ቢያወጣ እንደተባለው አሁን 85 ግራሙ 10,000 ነው ብንል አመት ከሞላ የማውጣት ግዴታ አለባት። ነገር ግን የማጌጫዋና ለራሷ መዋቢያ ነው ለባሌ እኔ ውበት መሳሪያ ነው ካለች ግን ያላትን $5,000 ነው የምናየው እንጂ ወርቁን አንተምነውም ማለት ነው። ማሻአላህ። እስቲ ጥያቄዎች ካላችሁ አንድ ሁለት እንጨምር። የነሱ ጥያቄ እስኪመጣ ኡስታዝ ድጋሚ ኢትዮጵያ የተለያዩ ሰዎች መኖሪያ ቤቶች የተለያዩ ነገር ይኖራቸዋል። ምናልባት እሱንም ፐርስፔክቲቭ እንትን ብትሰጠን አይኖክ የተለያየ ለምን ፐርፐዝ እንደያዙት በዛ መልኩ ሊሆን ይችላል። ግን ምን ሐሳብ አለ በዛ ዙሪያ? እዚህ የኖሩ ኢትዮጵያ መሬት ወይም ቤት ሁለት ነገር ነው። አሁን ለምሳሌ ቤት ያላቸው ሰዎች ቤቱን የሰሩት እዛው ለምሳሌ ኢትዮጵያ ላይ ቤት አሰሩ፣ ቤቱን ላከራየው ነው። የኪራዩ ገንዘብ ደግሞ ወደ እኔም ሊመጣ ይችላል ወይም ደግሞ ቤተሰቦቼን አንዳንድ ሰዎችን እረዳበታለሁ ብሎ ለኪራይ የተያዘ ቤት ከሆነ ዘካ የለበትም በመሰረቱ ማለት ነው። ቤቱን ግን እሸጠዋለሁኝ ብሎ ማለት ነው ቤቱን ለመሸጥ ታቅዶ የተሰራ ቤት ከሆነና ሽያጭ ገበያ እየጠበቀ ያለ ከሆነ ግን በየአመቱ እንግዲህ ቤቱ እስኪሸጥ ድረስ ዋጋው እየተተመነ ዘካ ይወጣበታል ማለት ነው። ለሽያጭ ተዘጋጅቶ ከሆነ እንደ ሸቀጥ ዕቃ ነው የምናየው። ለኪራይ ከሆነ ከኪራዩ ላይ ነው የሚታሰበው ማለት ነው። አይ ለራሴ መኖሪያ ነው እኔ ሀገር ቤት ስመጣ አርፍበታለሁ እስከዛ ድረስ ዘመዶቼም ይቀመጡበታል ምናምን ነገር ከተባለ ያው ዘካ የለበትም ማለት ነው። ይሄ መገልገያ ሆኗል ማለት ነው። ስለዚህ ለኪራይ እዛ እንትን ያደረጉ ሰዎች የቤቱ ዋጋ ሳይሆን ከኪራይ ላይ ካገኙት ገንዘብ ብቻ ነው ዘካው የሚወጅብበት ማለት ነው። የኪራይ ላይ ዘካ ከደረሰ ነው የኪራይ ገንዘቡ ኒሳብ ከደረሰ ነው። አዎ 1 ዓመት ከሞላውና ያንን መጠን 1 ሚሊዮን አካባቢ የሚለውን ያው ትክክለኛ ቁጥሩ ላይ እናደርጋለን። ጀዛኩሙላህ ኸይር። እስቲ ሌሎች ጥያቄ ያላችሁ? አንድ እህታችን እዚህ ጋራ እየተሰራ ያለ ቤትስ ብላለች። እየተሰራ ያለ ቤት ከሆነ ቤቱ ንያው ለምንድን ነው የሚለው ነው የሚታየውና ለመሸጥ እየተሰራ ያለ ቤት ማለት ነው ብላለች። ለመሸጥ እየተሰራ ያለ ቤት ከሆነ አሁን ባለበት ዋጋ ማለት ነው ይተመናል። መሬቱና ቤቱ አሁን ባለበት በዛሬው ታስቦ ዘካ ደረጃ ላይ ከደረሰ ይወጣል።
ሌላም ገንዘብ ካለ ከሱ ጋር ተደምሮ ማለት ነው። እጅሽ ላይ ወይም እጅ ላይ ያለ ገንዘብ ካለ ከዛ ጋር ተደምሮ ዘካ ይወጣበታል ማለት ነው። እየተሰራም ቢሆን ዋጋ ስላለው ማለት ነው፣ ንብረት ስለሆነ። ማሻአላህ የሆነ ጽሁፍ አይቼ ነበረ እንትኑ አንድ የሆነ ከዛው ጋር ቼክ እያደረኩት ነበር። አሁን አንተ የመለስከው ነው። አይ ቲንክ የሙሄ ጥያቄ አለ። ማይክ ኦን ነው። ለመሸጥ የተሰራ የሚል አለ። የዕቁብ አለ ኤልያስ ቼክ አድርጎ ቴክስቱ ዕቁብ ላይ ዕቁብ አይቼ ነበረ። የዕቁብ ብር ዞሮ ዞሮ ያው አንድ ሰው የጣለው ብር ነው። ዕቁብ ብር ስንል ለምሳሌ 1 ሚሊዮን ብር የሚወጣ ዕቁብ ሊሆን ይችላል። የጣለው ግለሰብ 500 400 ሺህ ብር ጥሎ ሊሆን ይችላል። ሌላ ብር እጁ ላይ ካለ ከዛ ጋር ተደምሮ አንድ ላይ ዘካ አመት ከሞላው መውጣቱ የግድ ነው። ምክንያቱም እዛ ዕቁቡ ላይ የጣለው ብር የራሱ ብር ስለሆነ ማለት ነው። ሰብሰብ ብሎ እንዲመጣለት የተደረገ ነገር ስለሆነ አይቀርም። የጣለውን ብር ብቻ ነው እንጂ የሚያገኘውንማ መች ገባ? እጁ ላይ አልገባም እኮ። ኦኬ ማሻአላህ። ደግሞ የሚያገኘውም ቢሆን ነው ማለት ገና የሚጥለው ነገር ካለ ከዛ ላይ ዕዳ የሆነው ነገር ተቀንሶ ይወጣል በመሰረቱ ማለት ነው። ተቀብሎትም ቢሆን ያንን አንስቶ ነው አይደል? 1 ሚሊዮን ብር ወሰደ አንድ ሰው የጣለው 500 ሺህ ብር ቢሆን እሱ ግን 1 ሚሊዮን 500 ሺህ እንደ ዕዳ ስለሆነ የሱ ብር ነው ማለት አይቻልም። የሌሎች ሰዎች ብር ስለሆነ እጁ ላይ የራሱ ከሆነው ብር ላይ ብቻ ነው ዕዳውን ቀንሶ ይተዋል ማለት ነው። ማሻአላህ በጣም ጥሩ። አይፎን ጥያቄ። አሰላሙ አለይኩም ወበረካቱ። ወአለይኩም ሰላም። ሹክራን። እኔ አንድ ጥያቄ ነበር። ድመት ያለው ሰው ያወጣበታል? እንስሳ ከተባለ ድመት ያጠቃልላል? ድመት እኮ የቤት እንስሳ አይባልም። የቤት እንስሳ ብለን ያነሳ ነው 4 ነው። ግመል፣ ከብቶችና በግና ፍየል እንጂ ፈረስም ቢሆን የለበትም። ፈረስ አሁን አህያ ያለው ሰው ራሱ ወይ ፈረስና አህያ የሚሸጥ ከሆነ እንደ ሸቀጥ ታስበው ነው ከነሱ ላይ ዘካ የሚወጣው ማለት ነው። እንደ ሸቀጥ ለራሱ ለቤት መገልገያ፣ ለውሃ መቅጃ፣ ለእቃ መጫኛ ከሆነ ፈረሱም መጓጓዣ ከሆነ የለም። ድመት፣ ውሻ ምናምን የሚባሉት እነዚህ መገልገያ ናቸው። እሺ ጀዛኩሙላህ ኸይር ኡስታዝ። የመጨረሻው ጥያቄ ከሐሰነት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ። የኔ ጥያቄ ብር ለሰው የማበደር ማለት ነው። አመቱ ሞቷልና ብሩ ተሰጠ፣ ለሰው የተበደረ ብር ማለት ነው። ግን እስካሁን አመቱ ሞቷል። በዛ ብሩ ተመልሶ አልገባም ማለት ነው። በዛ ላይ ሰው ጋር እያለ ዘካ ማውጣት አለበት? ይሄን ዑለሞች በሁለት ነው የሚከፍሉት። ብሩን አንቺ ለምሳሌ ለአንድ ሰው አበድረሻል። ብሩን ኤኒ ታይም በጠየቅሽ ሰዓት ሰዎቹ ሊሰጡሽ የሚችሉ ከሆነ ከእጅ ላይ ካለው ብር ጋር ደምረሽ ዘካ ታወጪበታለሽ። አይ በፈለኩት ሰዓት አይሰጡኝም ሰዎቹን ጠይቂያቸውም እያሹኝ ነው እንደዚህ አይነት ነገር ከተባለ ግን ያው ዞሮ በአንቺ ጋር ብሩ በሚመጣ ጊዜ የ1 አመት ዘካ ታወጫለሽ ማለት ነው። በሰጡኝ ሰዓት በዛ ብር ላይ ዘካ ማውጣት። ያ ማለት ዛሬ ነገ እያሉ የሚያስቸግሩሽ ከሆነ ነው እንጂ አንቺ ወደሽ ፈቅደሽ ሰተሻቸው ኤኒ ታይም ስትፈልጊ ብርሽን እንሰጥሻለን ምናምን ነገር የሚሉሽ ከሆነ ግን ማውጣት ግዴታ አለብሽ ካለሽ ብር ጋር ደምረሽ በየአመቱ። ጀዛኩሙላህ ኸይር። ሹክራን። ኦኬ ኡስታዝ አፈለኝ ነስሪያን ማለፍ አልችልም እና ትጠይቃለህ። ከዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ረመዳን ሙባረክ አለይኩም። ሁላችሁም ደህና ናችሁ ወይ? ከእናትና ከአባት ሌላ ለአጎት ለአክስት ለቤተሰብ ዘካውን መስጠት እንችላለን አይደል? ዘካ እናትና አባት እንደዚሁም ልጆች ማለት ነው። አንቺ ለምሳሌ እነሱ አቅም ባይኖራቸው እነሱን የመቀለብ ግዴታ ለሚሆንባቸው ሰዎች መስጠት አትችይም። ከዛ ውጪ ላለ ግን ለአጎትም ለአክስትም ለወንድምም ለእህትም ሚስት ለባሏ ችግረኛ ከሆነ መስጠት ትችላለች። እሺ ከዛ ከላይ ለእህትም ለወንድምም እንደሚቻል አላውቅም። ይቻላል።
ጀዛኩሙላህ ኡስታዝ። ግን ድሃ መሆን አለባቸው። ሸርጡ ግን ፈቂር ወይም ሚስኪን የሚለውን ክራይቴሪያ ማሟላት አለባቸው። አዎ ያው በፋሚሊ መንበር ውስጥ የምንም ነገር የሌላቸው አዎ አንዳንድ ሰው ዝም ብሎ ያልቸገረው ወንድሙን ማቋቁምበታለሁ እያለ ስራ እየሰራ ላለው ሰው አንስቶ አይደለም አይደለም። እንዲህ የሚያደርጉ ሰዎች ስላሉ ብለን ነው። ጀዛከላህ ኡስታዝ። ማሻአላህ ኡስታዝ ወላሂ የሚጠገብ አይደለም። በጣም ብዙ ጥያቄዎች ይኖራሉ። በጣም ሰፊ የሆነ ቶፒክ ነው። ግን ያው እነ ኡስታዝ መሐመድ በድሩን አናግረን ድጋሚ መምጣት የምትችልበትን ሁኔታ ብናመቻች ነው የሚሻለው። ጀዛከላህ ኸይራ። ጥያቄ ካለ ችግር የለውም። በማንኛውም ሰዓት ቁጥሬ ስላላችሁ እዛው በቁጥሩ ላይ እናንተ ጋር ስላለ አድራሻ በዛም በዋትስአፕ ምናምን መጠየቅ ይችላሉ። ማሻአላህ ጀዛኩምላህ ኸይር። ከልብ ነው የምናመሰግነው። አላህ ያቆየ እንደናንተ ያሉትን እድሜያቸውን ነው። ምናልባት በዱዓ ብትዘጋለን ኡስታዝ። ጀዛኩምላህ ኸይር። እንግዲህ አላህ ጾማችንን ይቀበልን። አላህ Subhanahu Wa Ta'ala ከጾመኞች ያድርገን። ዱንያ አኺራችንን ያሳምርልን። እንግዲህ ጾምን ከአጿጿሚዎች ሳይሆን ከጾመኞች አላህ ያድርገን። ነብያችን ሰለላሁ ዐለይሂ ወሰለም በርካቶች አሉ ጾምን ይጾማሉ፣ አጥምና ረሃብ ብቻ የሚያተርፉ ሌሊት ይቆማሉ፣ ድካም እንጂ ሌላ ማያገኙ ብለዋል። ከነዛ አላህ ያድርገን። አላህ Subhanahu Wa Ta'ala በዚህ በረመዳን ወንጀላቸው ተምሮ ማንነታቸው ተለውጠው አላህ ከእሳት ሁር ከሚላቸው ሰዎች አላህ ያድርገን። እኛንም ወላጆቻችንን አላህ ከጀሃነም እሳት ነጃ ይበለን። አላህ እንግዲህ ርዝቃችንን ያስፋው። እናንተንም በወጣችሁበት በሀገራችሁ ላይ እዛው ባላችሁበት ሰላማችሁን ያብዛ። ወደ ሀገራችሁም ደግሞ ተመልሳችሁ ከቤተሰብ ከዘመድ ጋራ በሰላም የምትኖሩበትን ሰፋ ያለ ርዝቅ አላህ Subhanahu Wa Ta'ala ይስጣችሁ። ወቢላሂ ተውፊቅ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሜ የምጨምረው ነገር አለ? ኖ ጀዛከላህ ኸይር ኤልያ ሶሪ ታላውቀና አልሜት ያደርጉ شكرا أستاذنا. السلام عليكم ورحمة الله وبركاته. وعليكم السلام.